ይህ ቪዲዮ እንኳን ከ30,000 በላይ ላይክ እና ከ750,000 በላይ እይታ አለ። እንዲሁም ደግሞ ብዙ ኮፒ ሊንክ ሼር አለ። አንተ ግን የእግዚአብሔር ቃል ሲመጣ እንደዚህ ለማሳለፍ ትቸኩላለህ። እስቲ 3 ጊዜ ሼር እና 3 ጊዜ ኮፒ ሊንክ አድርግ። እግዚአብሔር ቃል አንድ ቦታ አብረን እናያለን። ኮሜንት ውስጥ ግቡና ናና ሙሽራዬ ብላችሁ ጻፉልኝ። እግዚአብሔር ቃል ዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ እንደዚህ የሚል ቃል አለ። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ ይላል። መንፈሱና ሙሽራይቱ ና ይላሉ ይላል። ሙሽራይቱ ማን ነው ከተባለ አንተና አንቺ እኔና እኛ ነን። ብዙ ሰዎች ኢየሱስ ይመጣል ሲባል ይደነግጣሉ፣ ይፈራሉ። ምክንያቱም ምንድነው ሲባል ቤት አልሰራውም፣ መኪና አልገዛውም፣ አላገባውም፣ አልወለድኩም፣ ስለዚህ ቢቆይ ይሻላል ይላሉ። ኢየሱስ ይመጣል፣ መምጣቱማ አይቀርም፣ ሰዓቱም ደርሷል። እባካችሁ የማትፈሩና የማትደነግጡ ሰዎች ከሆናችሁ፣ የማታፍሩ ሰዎች ከሆናችሁ ኮሜንት ውስጥ ግቡና ናና ሙሽራዬ ብላችሁ ጻፉ። መጻፍ የማትችሉ ሰዎች ካላችሁ ሌላ ሰው የጻፈውን ላይክ አድርጉ። ኮፒ አድርጋችሁ ደግሞ ናና ሙሽራዬ ብላችሁ እዚህ ጋር አስቀምጡልኝ። እኔም ገብቼ ናና ሙሽራዬ የሚል ኮሜንት ካለ ለምን 100,000 አይሆንም? ሁላችሁንም ገብቼ ላይክ አደርጋለሁ። አንድ በረከት በመጨረሻ ሊባርካችሁ። ኢየሱስ ክርስቶስ አይምጣባችሁ፣ ይምጣላችሁ። ሁላችሁንም ወዳችኋለሁ። ኮፒ ሊንክ ሼር ማድረግ እንዳትረሱ። ኮሜንት ውስጥ ግቡና ናና ሙሽራዬ ብላችሁ ጻፉልኝ። ፕላስ ምልክት እዚህ ጋር የሚታይ ካለ ንቁና ፎሎ አድርጉኝ። አመሰግናለሁ። ተባረኩልኝ። መልካም ቀን።